አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቲክቶክ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? ከኔ ጋር አልሐምዱሊላህ። ዛሬም እንደምታዩት በምስሉ ላይ በስክሪኑ ላይ እንደምታዩት እህታችን ፋፊ የምትሸጠውን ክሬም ተጠቅሜ የደረሰብኝ ነገር ላካፍላችሁ ነው። ምናልባት እህቶቼ እንደኔ ፊታችሁ የተበላሸ እንደማዲያ ጥቁር ነጠብጣብ ያጠፋል እያሉ እዚሁ ቲክቶክ ላይ አይተን እኔና እህቴ ገዝተን ነበርና የተጠቀምኩት ከ2 ወር በፊት ነበር። ረመዳን ከመግባቱ 1 ወር ቀደም ብሎና ስጠቀመው ዩቲዩብ ላይ አይታችሁት ከሆነ ፊቴን በጣም ጥርት አደረገልኝ። በጣም ያኔ በቃ ከቆዳዬ ጋር አንድ አይነት ሆነ። ሰዎች ራሱ ምን ተጠቅመሽ ነው ማሻአላ ፊትሽ ምርጥ ሆነ፣ ጓደኞቼም እዚህ ስራ ቦታ ማገኛቸው እያሉኝ ነበርና አይመለስም ትላለች። እኔም ኮመንት ላይ ምናምን አይቼ ማሻአላ ፊታችንን ማዲያታችን ለቀቀን እያሉ ሪከርድ ያረጉላትን ቮይስ እያሰማች ምናምን ሳይ ምናልባት ታውቃላችሁ ፊታችሁ የተበላሸ ሴቶች ናችሁ የኔን ስሜት የምታውቁትና ጓጉቼ ለመሞከር ብዬ ነበር የገዛሁትና ብሩ አይደለም ወላሂ የሰውን ፊት እንደዚህ እያበላሻችሁ የምታገኙትን ገንዘብ አላህ ሐራም አላህ ያደርግባችሁ። ለእህቶችሽ አንቺ ብዙ አይነት ፈተና መጥቶብሽ በህይወትሽ ላይ ያለው በገንዘቡ የሌለው በዱዓው የምናግዝሽ እህቶችሽ ነንና የሰው ፊት የሚያበላሽ ክሬም ለ150 ሪያል ብለሽ እንደዚህ እህቶቻችንን የኛን ፊት ባታበላሽ ጥሩ ነው። ወላሂ እኔ ለገንዘቡ ምናምን አይደለም፣ ምን ነው ገንዘቡን ስጪኝ ይመለሳል ፊትሽን ያበላሻል ብላኝ በነበረ አልሞክረውም አላደርገውም ነበርና ተጠቅሜው ለኢድ በጣም ነበር ፊት ያማረበት። ከዛ መድኃኒቱን ረስቸው ቤት እኔ ገጠር ነው ኢድን የሚያከብሩትና ከሰዎች ጋር ገጠር ሄጄ ነው ስመለስ ሰዎች ራሱ ወላሂ ምን ሆንሽ ነው ያሉት። ቅይር ይሄንን ነው የመሰለው ይሄ ፊቴ እንዳለ ይሄ እንዳለ ይችን ነው የመሰለው አጠቋቆሩ ማለት ነው። ፊቴን እንዴት እንዳበላሸው አሁን ምንም መፍትሄ የለኝም። የበፊቱ ይሻል ነበር። የበፊት ሰው እንደውም ጠጋ ብሎ ካላየን በስተቀር አይታይም ነበር። ቀረብ ብሎ ሲያይ ነው እንዴ ፊትሽ ላይ ማዲያት አለብሽ እንዴ ሰው የሚለኝ ማለት ነው። አሁን ግን ከዛ አጥፍ መስሎ ጥላሸት ነው የመሰለው ይሄ ጉንጬ። እኔ ደግሞ ቀይ ስለሆንኩኝ ሁሉ ነገር ነው ፊቴ ላይ የሚታየው የሚበይነውና እህቶቼ እንደው ለአላህ ብላችሁ ገንዘቡ አይደለም ወላሂ እኔ ብሩ ለምን 1000 ሪያል አይሆንም፣ ግን በኋላ የሚመጣባችሁ ችግር በጣም ከባድ ነውና ከኔ ተማሩ። እንዳትገዙ ከዚች ከልጅ አንቺም አላህን ልትፈሪ ይገባል። የሰው ፊት የበፊቱ እንኳን ቢሆን የሚመለሰው ችግር የለውም። ተመልሶ ሲመጣ ወላሂ ነው የምላችሁ ይሄንን ነው የመሰለው። አሁን ወደ ሕክምና ካልሄድኩኝ በስተቀር ለማሳየት ራሱ ኮንፊደንስን ወስዶብኝ ነው ወላሂ። እና አላህን ልትፈሪ ይገባል። ብዙ ፈተና አምጥቶብሽ ፈተናሽን አላህ የመለሰልሽ ሴት ነሽ። ብዙ በህይወትሽ ውጣ ወረድ ያየሽ ሴት ነሽና እህቶችሽን ፊት አታበላሽ። ለ150 ሪያል ብለሽ መረገም እኔ በራሴ በጣም ነው ያዘንኩብሽና በጣም ነው የረገምኩሽ ወላሂ። እና እህቶቼ አትጠቀሙ። ይሄን ልላችሁ ነው የመጣሁት ወላሂ። እንደኔ ጓጉታችሁ ብራችሁን አውጥታችሁ ፊታችሁን የምታበላሹ ሰዎች በእኔ የደረሰ እንዳይደርስባችሁ ብዬ ነው ወላሂ ይሄን ቪዲዮ ልሰራ የተገደድኩትና ይሄ ማክስ ራሱ ያደረኩት ዩቲዩብ ላይም ሄዳችሁ ማየት ትችላላችሁ፣ ወይ ረኢሳ ዩቲዩብ የሚለው የቲክቶክ አካውንት ላይ የኢድ ቀን የሰራሁትን ቪዲዮ ፊቴን እዩና እዚህ ፎቶ ላይ ያስገባላችኋለሁ ስክሪን። አሁን ያለበት ሁኔታ በጣም ነው የሚያስፈራው። ቤቴ ደግሞ መስታወት ምናምን የበዛበት ስለሆነ አለፍ ስለ ራሱ እንደዚህ ፊቴን ሳይ በጣም ነው የምደነግጠውና እህቶቼ ተጠንቀቁ። እዚህ ቲክቶክ ላይ ያያችሁትን ነገር ምንም ነገር አትጠቀሙ። ይሄን ልላችሁ ነው እኔ ካለፈብኝ ነገር ልመክራችሁ የምፈልገው። ምንም ነገር አትጠቀሙ። ወይ ባለበት እንደዚሁ ይቀመጥላችሁ፣ አለበለዛ ደግሞ ሐኪም ቤት ሄዳችሁ የቆዳ ስፔሻሊ ያያችሁ እንጂ ምንም ነገር አምናችሁ እንዳትጠቀሙ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።